ሚዛን ሰላት ነው። ሰላት ከተበላሸ ሚዛኑ ወደ አንድ ጎን ብቻ ነው የሚመዝነው። ለሁሉም እምነት ሰላት አለ። የኢስላም ሰላት ምንድነው ለየት የሚያደርገው? ሰላት ዒባዳ ነው። ዒባዳ ከሆነስ ከሌሎች ዒባዳ ጋር በምንድነው የሚለየው የሚለውን በዚህ ቪዲዮ እናያለን። ከኔ ጋር ሆኖ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አዎ ከመጀመሪያ ራሱ ሰላት ለየት ያለች ዒባዳ ናት። በእኛ ላይ ግዴታ የተደረገበት መንገድ ራሱ ለየት ያለ ነው። እንዴት አትልም? ሌሎች ዒባዳ አላህ ሱብሓነሁ ወተዓላ በእኛ ላይ ግድ ማድረግ ሲፈልግ በጅብሪል አማካኝነት ነው ረሱል ሰለላሁ ዐለይሂ ወሰለም መሬት እያለው በእኛ ላይ ግዴታ የሚሆነው። ሰላት ግን በዚህ ተቃራኒ ነው። አላህ ሱብሓነሁ ወተዓላ ለነቢያችን ሰለላሁ ዐለይሂ ወሰለም ከሰባቱ ሰማይ በላይ ግብዣ ተደርጎለት በዛ ግብዣ ላይ ለረሱላችን ሰለላሁ ዐለይሂ ወሰለም የተሰጠው ዋነኛና ተወዳዳሪ የሌለው ሽልማት ሰላት ነበረ። ይህ ብቻ አይደለም፣ ከላኢላሃ ኢለላህ ቀጥሎ በእኛ ላይ ግዴታ የተደረገ ዒባዳ ቢኖር ሰላት ነው። ሰላት ሁሉም ሰው መፈጸም የሚችል ዒባዳ ነው። ለምሳሌ ዘካ ሁሉም ሰው መስጠት አይችልም። ጾምም የማትጾምበት ሁኔታ ሊኖር ይችላል። ሐጅም ሁሉም ሰው ማድረግ አይችልም እኮ። ሰላትን ግን የፈለክ ሁኔታ ውስጥ ብትሆን ሰላት መስገድ ግዴታ ነው። አይደለም ጤና ሆነ ለምን ታማሚ አትሆነ? አይደለም አገር ሆነ ለምን ጉዞ ላይ አትሆነ? አይደለም ሰላም አገር ሆነ ጦር ሜዳ ለምን አትሆንም? ሰላት ከጫንቃክ ላይ አትወርድም። ግዴታ ሆነ ብቻ አይደለም የቀራች ሰላት፣ ከዛም ቀጥላ ከኢስላም ማዕዘናቶች ውስጥ አንድ ሆነች። ረሱል ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ቡኒየል ኢስላሙ አላ ኸምሲን፣ እስልምና ከአምስት ነገር ተመሰረተች አሉ። ሁለተኛ ላይ ረሱል የጠቀሱት ሰለላሁ ዐለይሂ ወሰለም ወኢቃሙ ሰላህ፣ ሰላትን ማቆም አሉት። ማዕዘን ማለት ካለሱ አንድ ነገር የማይቆም ማለት ነው። ለምሳሌ አንድ ቤት በአራት ማዕዘን ከተሰራ አንድ ማዕዘን ከፈረሰ ያ ቤት እኮ ይፈርሳል ወይ ደግሞ ሌላ ቅርጽ ይይዛል። ረሱል ሰለላሁ ዐለይሂ ወሰለም ሰላት አሁንም በሌላ አገላለጽ ገልጸዋል። ሰላት የኢስላም ምሰሶ ነው ያሉት። አንድ ቤት ምሰሶ ከተፈረሰ ቤቱ እኮ ሙሉ በሙሉ ይፈርሳል። ይህ ማለት እስልምና ይፈርሳል ሳይሆን እናንተ እንፈርሳለን፣ እንዋረዳለን፣ ይንቁናል። ድሮ የነበረን ተሰምነት፣ ጀግንነት፣ ዝናችን፣ ጥንካሬያችን እናጣለን። ግን ድሮ የነበረንን ማንነት ለመመለስ ራሳችንን እምነታችንን ለማስከበር ወደ ሰላት መመለስ ግድ ይላል። ይህ ብቻ አይደለም፣ በአሁኑ ጊዜ የጠፋ የአእምሮ ሰላም ማግኘት ከፈለግ ወደ ሰላት መመለስ አለበት። ረሱል ሰለላሁ ዐለይሂ ወሰለም መልካም ዜናም ቢሆን አሳዛኝ ዜና ቢደርሳቸው ወደ ሰላት ይሮጡ ነበረ። ለቢላልም እንዲሉ ነበረ፣ አርሕና ቢላል ቢሰላህ፣ ቢላል በሰላት አሳርፈን እንጂ ይላሉ። እዚህ ነበረ የኛና የሰለፎቻችን ልዩነት። እነሱ በሰላት ያርፉ ነበረ፣ እኛ ደግሞ ከሰላት እናርፋለን። አዎ ሰላት የአእምሮ ሰላም ናት። ስንት ጭንቅ ነው በሁለት ረክዓ ብቻ የተወገደው። ሱጁድ የጠረገልን እንባ ተቆጥሮ ያልቃል? ሰላቱን ሌይልስ መፍትሄ ያበጀለት ችግር ይሄ ብለን መቁጠር እንችላለን? ይሄማ ሁላችንም እናውቃለን እኮ። ተጨንቀህ እቺ ምትሰፊ መሬት በጠበበችህ ጊዜ፣ ማግቢያና ማውጣ ባጣህ ጊዜ ተነስተህ አላሁ አክበር ብለህ ሁለት ረክዓ ከሰገድክ በኋላ ለምንድነው ራስን እንደዛ እየጨነኩ የነበርኩ ብለህ ራስህን
የታዘብክ ጊዜ ትዝ አይልህም? ከዚህ ሁላ ሰላትን ለየት የሚያደርገው ነገር ደግሞ ሰላት እኛና አላህ ሱብሓነሁ ወተዓላ ቀጥታ የምንነጋገርበት ቦታ ነው። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ቀሰምቱ ሰላተ በይኒ ወበይነ ዓብዲ፣ ሰላትን በሁለት ቦታ አካፍያለሁ ይላል፣ በኔና በባሪያዬ መሃል። ፋቲሃ ለመቅራት ባሪያው አልሐምዱሊላሂ ረቢል ዓለሚን ሲል አላህ ሱብሓነሁ ወተዓላ ባሪያዬ አመሰግነኝ ይላል። ባሪያው አርረሕማን ረሒም ሲል አላህ ሱብሓነሁ ወተዓላ ባሪያዬ አወድስኝ ይልሃል። ባሪያው ማሊክ የውምዲን ሲል አላህ ሱብሓነሁ ወተዓላ ባሪያዬ አተለቀኝ እኮ ይልሃል። ባሪያው ኢያከ ነዕቡዱ ወኢያከ ነስተዒን ሲል ይህ እኔና ባሪያዬ መሃል ያለው ስምምነት ነው ይልሃል። ባሪያው ኢህዲነ ሲራጠል ሙስተቂም ሲራጠል ለዚነ አንዐምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለዷሊን ሲል አላህ ሱብሓነሁ ወተዓላ ሃዛ ሊዐብዲ ወሊዐብዲ ማ ሰአል፣ ይህ የባሪያዬ ነውና ለባሪያዬ የጠየቀኝን ነገር ሰጥቼሃለሁ ይልሃል። ያ አላህ። ይህን የተረዱት እነ ኢብኑ ከሲር እንዲህ ይላሉ፣ ሰላት ውስጥ ሆነ ፋቲሃን ስትቀራ አልሐምዱሊላሂ ረቢል ዓለሚን ብለህ ስትቀራ ትንሽ ረጋ በል ይላሉ። ወደ ቀጣዩን አንቀጽ ሳታልፍ አላህ መልስ እስክሰጥህ ድረስ ጠብቅህ ይላሉ። አርረሕማን ረሒም ስትልም ወደ ቀጣይ አንቀጽ ሳታልፍ ትንሽ ረጋ በል አላህ መልስ እስክሰጥህ ድረስ፣ እንደዛ እያልክ ሙሉን አንቀጽ ጨርስ ይላሉ። እኛ ግን መቼና እንዴት እንደቀራ ራሱ ትዝ አይለንም። እኛ የጠፋብን ነገር የምናስታውሰው ሰላት ውስጥ በገባን ጊዜ ነው። ልብሳችን በተበላሸበት ቦታ ወይ ፊታችን ላይ ያለው ነገር ትዝ የሚለን ሰላት ውስጥ በገባን ጊዜ ነው። ግን እኛ ምን አይነት ፍጡራን ነን? ኢላሀል ዓለሚን ኻሊቀል አርዲ ወሰማ ማሊከል ሙልክ ፊት ለፊት ሆነን እንደዚህ መሆን ተገቢ ነው? ግን ማወቅ ያለብን እኛ ከአላህ ጋር ያለን ቀረቤታ በጨመርን ቁጥር ህይወታችን እያማረ እየዋበ ይሄዳል። እኛ ከአላህ ጋር ያለን ቀረቤታ መመዘኛ ደግሞ ሰላት ነው። ሰላት ላይ ጥሩ ከሆን ማሻአላህ ተባረከላህ። ሰላት ላይ ደካማ ከሆንክ ግን በጣም ከስረሃል። ለምን መሰለህ? ረሱል ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ አወሉ ማ ዩሐሰቡ ቢሂል ዐብድ የውመል ቂያማ፣ ባሪያው ቂያማ ቀን መጀመሪያው የሚጠየቀው ከሰላት ነው ይላሉ። ሰላት ከተስተካከለች ከዛ በኋላ ያለው ስራ ሁሉ ይስተካከላል። ሰላት ከተበላሸች ደግሞ ከዛ በኋላ ያለው ስራ ሁሉ ይበላሻል አሉት ረሱል ሰለላሁ ዐለይሂ ወሰለም። በዚህ ዱንያ ላይ ሰላትህ በሰነ ስርዓት በአግባብ የምትሰግድ ከሆነ ነገ የቂያማ ቀን ወደ ጀነት ትገሰግሳለህ። ግን ሰላት ላይ ደካማ የሆኑት የማይሰግዱት ሰዎች ሰቀር የምትባል እሳት ውስጥ ሆኖ ይጠያየቃሉ። እንዲህ ይላሉ፣ ማሰለከኩም ፊ ሰቀር፣ ሰቀር ውስጥ ምንድነው ያስገባችሁ ብሎ እርስ በእርስ ይጠያየቃሉ። ዋነኛና አላህ ሱብሓነሁ ወተዓላ ቁርአን ላይ መጀመሪያ የጠቀሰው መልሳችሁ ምን መሰላችሁ? ቃሉ ለም ነኩ ሚነል ሙሰሊን፣ እኛ እኮ ከሰጋጆች አልነበርንም ይላሉ። ያ አላህ። ስለዚህ ውድ ምእመናን ሰላት ለኛ በዚህ ዱንያ ላይ የሁለመናችን ብርሃን ነው። ቀብር ከገባን ደግሞ ከቅጣት ነፃ ታወጣናለች። የቂያማ ቀን ለፈተና አላህ ፊት የቁም ጊዜ ፈተናውን በውጤት እንድናልፍ ታግዘናለች። ስለዚህ ሰላታችንን ጠበቅ አድርገን እንያዝ፣ ልጆቻችንን በሰላት ላይ እናሳድግ።
ራሳችንም በኹሹዕ መስገድ ላይ እናስለማምድ ማለት እወደዋለሁ። ለዛሬ ይዤ የመጣሁት ፕሮግራም ይህ ይመስላል። በሌላ ርዕስ በሌላ ፕሮግራም እስክንገናኝ ድረስ ሀዛ ወቢላሂ ተውፊቅ። ፈኢን አኽጠዕቱም ሚኒ ወሚነ ሸይጣን ፈኢን አሕሰንቱም ፈሚነላህ ወላሁ ወረሱሉሁ በሪአን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።